ሰላም። ዛሬ የምናገረው በህይወታችን እጅግ አስፈላጊ የሆነ ጉዳይ ይሆናል፣ ማንነትን ስለመጠበቅ እና ዛሬ የስኬት ጉዞ ከመጀመራችን በፊት ግዴታ ማወቅ ያለብን 3 ነገሮችን እናገራለን። እዚህ ጋር አሁን ማንነት ስንል ብዙ ጊዜ ይህን ነገር ሳንረዳ ጉዞ እንጀምራለን። ከዛ ግን ሙሉ ኢንፎርሜሽኑ ስለማይኖርና መንገድ ላይ የሆነ ለኛ የማይጠቅም ነገር እያደረግን እንሄዳለን። በዚህም ደግሞ መጨረሻው ራሳችንን ለጸጸት፣ ለጉዳት እና ሌላ ነገር ስናጋልጥ እንታያለን። ስለዚህ ይሄን ነገር እንዴት ነው መቅረፍ የምንችለው? ማንኛውም ሰው ስኬታማ መሆን ይፈልጋል፣ ውጤታማ መሆን ይፈልጋል። ስለዚህ ይሄን ነገር የስኬት የተባለውን ጉዞ ከመጀመሩ በፊት ግን ግዴታ ማወቅ ያለበት 3 ነገር አለ። አንደኛው ምንድነው? የህይወት ጉዞ ላይ ብዙ ነገር አለ። መንገድ ላይ ብዙ ነገር አለ። ብዙ ውጣ ውረድ አለ፣ ላይታች ማለት አለ፣ ልፋት አለ፣ ድካም አለ፣ ደስታ አለ እና በእነዚህ ሁሉ የህይወት መንገድ ምንድን ማድረግ አለብህ? አንድ ፕሪንሲፕል መያዝ አለብህ። ይሄ ምንድነው? ራስህን ከአስፈላጊ ምቾት አትከልክለው። ህይወትን በስህተት መርተህ የሀብት ኑዛዜ ለመተው ብለህ ራስህን ከአስፈላጊ ምቾት ብትከለክለው ጥረትህ ሞኝነት። ስለዚህ ምንድነው ማድረግ ያለብን ነው? በጉዟችን ላይ ማድረግ ያለብን ነገር አስፈላጊውን ነገር እንሰራለን፣ እናደርጋለን። ከኛ የሚጠበቀው ሙሉ ካደረግን በኋላ ግን ለራሳችን ደግሞ የሚፈልገውን ነገር ማሟላት። ለምሳሌ እረፍት ሲፈልግ ሰውነታችን ማሳረፍ ሊሆን ይችላል። አስፈላጊውን እረፍት የሚያስፈልገውን ለምሳሌ ምግብ ሊሆን ይችላል። ራሳችንን መጉዳት የለብንም። ራስን ከአስፈላጊ ምቾት ካልከለከልከው ሰውነት ደግሞ ለአንተ የሚሆነውን አንተ በአግባቡ እንድትሰራ በአግባቡ ነገሮችን እንድታከናውን ያግዛል። እና ይሄንን ፕሪንሲፕል አንድ ሰው መያዝ አለበት። ይሄንን እየጣሰ ሲሄድ፣ ይሄንን የህይወት ህግ እየጣሰ ሲሄድ ግን መጨረሻ ላይ ለጸጸት ሊዳረግ ይችላል። ስለዚህ ማወቅና መረዳት እንዲሁም መጠበቅ ይኖርብናል ማለት ነው። ሁለተኛው ደግሞ እንግዲህ አሁን ነገር የተባለው ማንነትን ስለመጠበቅ፣ ማንነት ደግሞ እኛነታችን ራሳችን በአጠቃላይ ውስጣዊም ሆነ ውጫዊ ማንነታችን ይሆናል ማለት ነው። ስለዚህ ሁለተኛ ማወቅ ያለብን ነገር ደግሞ በተሳሳተ መንገድ የመጣ ገንዘብ ህይወት እንደማይገነባ ማወቅ አለብን። እዚህ ላይ አንዳንድ ሰው ሀቅን ባጓደለ መልኩ ሀብትን ያከማችና የአእምሮ ሰላሙን ያጣል። ስለዚህ ይሄ ደግሞ ሀብትን ደስታ እንደማያመጣ መገንዘብ አለብን። ግን በእንደዚህ አይነት መልኩ የመጣ ሀብት ማለት ነው በተሳሳተ መንገድ ሀቅን ባጓደለ መልኩ የመጣ ነገር መጨረሻ ላይ ጸጸት እንደሚሆን ይሄ ለማንም ግልጽ ነው። ግን ይሄንን ችላ እያልን ራሳችንን ስንጎዳ እንታያለን። በቃ መጀመሪያ ይምጣ ከዛው በኋላ አስተካክለዋለሁ ይስተካከላል እየተባለ ወዳልሆነ ነገር ራሳችንን ስንመራ ይታያል። ስለዚህ ምን መሆን አለበት? ምን ማድረግ አለብን? ስኬት ማለት ጉዞ እንደሆነ ይታወቃል። ስለዚህ በዚህ ጉዞ ውስጥ የምናገኛት እያንዳንዷ ነገር ንጹህ መሆን አለበት። የቆሸሸ ነገር ወደ ህይወታችን ማምጣት የለብንም። ለምሳሌ በተጭበረበረ መልኩ የመጣ ሰውን በማታለል እንዲሁ ከምስኪኖች የሆነ ነገር ያደረግነው ነገር እኛ የህይወታችን መጨረሻ ላይ ህይወት ሰጠችን፣ ህይወት ገደቡ ማለቁ አይቀርም የሆነ ጊዜ። ከዛ በዛ ሰዓት ደግሞ
ወደ ኋላ መለስ ብለን ያደረግነውን ነገር ማሰባችን አይቀርም። ለኛ ደስታ የሚፈጥርልን የህይወት እርካታ የሚፈጥርልን ባይዘው በዚህ ሰዓትም ከዛ ወደ ኋላ መለስ ብለን ስናየው ያመጣነው ነገር የመጣንበት መንገድ ሁሉ ሰዎችን በአደጋ እያጋለጥን፣ ሰዎችን እያስጨነቅን፣ ሰዎችን እያጭበረበርን፣ ሰዎችን ያልሆነ ያልተገባ ነገር እያደረግን ከሆነ የመጣ ነው በተሳሳተ መንገድ እንደመጣን ይረዳንና ራሳችንን ለጸጸት ለሌላ ነገር በቃ ምንም ትርጉም የሌለው ህይወት እንደኖርን ገብቶን ከዛ ህይወትን በአጠቃላይ ስናባክናት እንኖራለን ማለት ነው። መጀመሪያም እያባከናት ነበር፣ አሁንም ደግሞ እንዲሁ እያስታወስን ያንን ነገር ህይወት እንዲሁ ትባክንብናለች። ስለዚህ ውድ ስጦታችን መጠበቅ አለብን። ከዛ በሶስተኛ ደረጃ ደግሞ የምናየው ማንነትን ለአደጋ አጋፍጠህ ስኬት ወይም ጸጋን ብትቀዳጅ ይህ ጎጂ መስዋዕትነት መክፈል ነው። አሁን እንዳውም በደንብ በቃ ሊነገርበት የሚገባ ጉዳይ ነው። በሀገራችንም በውጭ ሀገራትም ሲታዩ አሁን በቃ አንዳንድ ሰው ስኬትን በጣም ከመጠማቱ የተነሳ ራሱን ችላ ይለዋል። ለምሳሌ ካለፈልኝ በኋላ እንደዚህ አደርጋለሁ፣ ከሰራሁ በኋላ እንደዚህ ይሄን አሟላለሁ፣ ለራሴ እንደዚህ አደርጋለሁ ይልና አሁን ማድረግ ያለበትን ነገር ይረሳል። የሰውነት አካልህን አደጋ እንዳያጋጥመው ከለላ ቁምለት። አንተ ራስህ ማለት አንተ ከምታውቀው ካንተ አቅም በላይ ውጭ ከሆነ ምንም ማድረግ አትችልም። ለምሳሌ አንድ ሰው በአደጋ ባልታሰበ አደጋ ምናምን የሆነ ጉዳት ሊያጋጥመው ይችላል። ይሄ ምንም ማድረግ አይችልም። ግን እኛ ራሳችን አውቀን የምናጠፋቸው ብዙ ነገሮች አሉ። እንደውም ብዙ ፐርሰንት ሰው እየተጎዳ ያለበት ነገር ራሱ ችላ ብሎ በሚጓዘው ነገር ነው። ለምሳሌ አንድ ሰው አንድ ፋብሪካ ላይ ቢቀጠር ያ ፋብሪካ ደግሞ ሰብአዊ መብትን የማይጠብቅለት ከሆነ ለምሳሌ ቀን ሙሉ ቆሞ የሆነ ስራ እንዲሰራ የሚያደርገው ከሆነ ወይም ደግሞ ምንም ሳይንቀሳቀስ ተቀምጦ የሆነ ስራ እንዲሰራ የሚያደርገው ከሆነ የሚያስገድደው ከሆነ ይሄ በሰብአዊ መብቱ ላይ የመጣበት ነው። ስለዚህ እዚህ ጋር እንደው ማድረግ ያለበት መጎዳት ስለሌለበት ሌላ ምርጫዎችን መውሰድ አለበት ማለት ነው። ከዛ ደግሞ ዕለታዊ የምናደርጋቸው ነገሮች ህጎችን የሚጥሱ ናቸው። እንደውም ብዙ ጊዜ ሰዎች የምንታመመው የምንለው እንደውም አሁን አንድ ሰው ከመጠን በላይ አልኮል ቢወስድ፣ ከመጠን በላይ ቢመገብ፣ አላስፈላጊ ነገሮችን፣ እጾችን፣ ሱሶችን ቢወስድ ምን ይሆናል? የሰውነት አካል እየተጎዳ ይመጣል። ይሄን ነው መጠበቅ ያለብን ነው እኛ ራሳችን። ይሄን መጠበቅ ካልቻል ጉዟችን የተሟላ አይሆንም ማለት ነው። ምን ማለት ነው? ይሄን መጠበቅ የኛ ኃላፊነት ነው። ራሳችን በራሳችን መጠበቅ እንድንችል ማድረግ የምንችለውን ማለት ነው። ከኛ በላይ አቅም የሆነውን አዎ አለን የሚጠብቅልን፣ ግን በእኛ አቅም የሆነውን ደግሞ እኛ ራሳችን መጠበቅ ይኖርብናል ማለት ነው። ለምሳሌ አሁን በዚህ ዘመን አንዳንድ ሰው ምን ያደርጋል? ገንዘብ በጣም ከመፈለጉ የተነሳ ወይም ደግሞ ቤተሰብ ለመርዳት በጣም ከመጓጓቱ የተነሳ ወይም ደግሞ ህይወቴን ማሻሻል አለብኝ፣ በቃ የግዴታ ሀብታም መሆን አለብኝ፣ የግዴታ ሚሊዮነር መሆን አለብኝ ብሎ ያልሆነ መንገድ ሊወስን ይችላል። ለምሳሌ ገንዘብ ለማግኘት ከሀገር ውጭ መሰደድ፣ ገንዘብ ለመስራት ብሎ እዚህ በቃ ምንም አማራጭ የለኝም ብሎ አይምሮውን ጭፍን አድርጎ
ምንም ሳይመለከት ዘወር ሳይል ወይም ደግሞ እዚህ ዝቅ ብሎ መስራት ብቻ ስለሚደብረው ወይም ደግሞ በአንድ ጊዜ ገንዘብ መሰብሰብ አለብኝ ብሎ ስለሚያስብ ራሱን አላስፈላጊ ሪስክ ወስዶ ያልሆነ ጉዳት ሲያጋጥመው እናያለን። ለምሳሌ ወደ ውጭ መሰደድ ሊሆን ይችላል። በባህር ላይ በተከለከለ ድንበር አቋርጦ ጥይት እየተተኮሰበት በዛ ማለፍ ሊሆን ይችላል። ይሄ ምንም አላስፈላጊ መስዋዕትነት ነው። በዚህ ርዕስ ሌላ ቪዲዮ እሰራበታለሁ ለዚህ ለብቻው ማለት ነው። ግን አሁን ይሄን ነገር መንካት ፈልጋለሁ። ምክንያቱም ብዙ ሰው እዚህ ያለውን ሪሶርስ ሳያጠና እዚህ አሻግሮ ብቻ በማየት አላስፈላጊ መስዋዕትነት መክፈልም የለበትም። አሁን ግን መያዝ ያለብን ነው ጉዞ ላይ ስንሆን፣ ጉዞ ላይ ማለት ስኬት ጉዞ ነው ብለናል። ስለዚህ በዚህ የስኬት ጎዳና ላይ ለመራመድ ስንሞክር ይሄንን ማንነታችን ለአደጋ ማጋፈጥ የለብንም። አሁን ለምሳሌ ኢንተርፕረነሮች፣ ስራ ፈጣሪ ሪስክ ቴከሮች ናቸው፣ ሪስክ ይወስዳሉ እንላለን። ሪስክ የሚወስዱት ግን ለስ የሆነው ነው፣ አነስ ያለው ነው። በራሳቸው ላይ አይደለም በእነሱ ላይ በገንዘባቸው ላይ ራሱ ብዙ ኪሳራ ሊያመጣ የሚችለውን ነገር አይመርጡም። ትንሽ ኪሳራ፣ ትርፉ ግን በጣም የተትረፈረፈ ከተሳካላቸው በጣም በቃ ቦንቲፉል የሆነ መትረፍረፍ የሚያገኙ ሲሆን ኪሳራው ደግሞ በገንዘባቸው ነው። ትንሽ ከሆነች ይሄን ሪስክ ይወስዳሉ። እኛ ግን በህይወታችን ትልቁን ሪስክ ወስደን ለስራ ብንነሳ ምናልባት ባይሳካ፣ ምናልባት ሪስኩን መጋፈጥ ያለብን ቢሆን ለህይወታችን ጸጸት የሚዳርገን ነገር ይፈጠራል ማለት ነው። ህይወት እንዳረጓት ነው፣ ህይወት እንዳረግናት ናት። በቃ በአጠቃላይ የህይወትን ህግ ብናጠናው እኮ በጣም ቀላል እየሆነልን ይመጣል። ስለዚህ ጊዜያችን አንዳንድ ጊዜ በዋዛ ፈዛዛ እናሳልፈውና እንደዚህ አይነት መረጃ አይኖረንም። ስለዚህ እኛ ራሳችን እንጎዳለን ማለት ነው። ስለዚህ ጠቅልል አድርጌ ለመናገር በቃ ብዙ ጊዜ እንደዚህ አይነት የህይወትን ህግና ዓላማ መረዳት መገንዘብ ስንችል የኛ ህይወት ቀላልና አስደሳች ትመጣለች።